እንደምን ዋላችሁ። ዛሬ ደግሞ ፍሎ ሬት ታይም እና ቮሊዩም እንዴት ኳልኩሌት እንደምናደርግ ፍሉድ ቴራፒ ላይ የምናወራ ይሆናል። ኢንትራቬነስ ፍሉድ ማኔጅመንት ላይ ባለፈው ሜንቴናንስ ፍሉድ እንዴት ኳልኩሌት እናደርጋለን። ሜንቴናንስ ፍሉድ ስናክም ኮንሲደር ማድረግ ያለብን ሁለት ነጥቦች ኢንሴንሲብል ሎዝ እና ፌቨር ላላቸው ታካሚዎች፣ ሌላኛው ኦንጎይንግ ሎዝ ሲኖር፣ ሰርድ ስፔስ ፍሉድ ሽፍት ሲኖር እንዴት ማኔጅ ማድረግ እንዳለብን መጠኑ እንዴት ኳልኩሌት እንደምናደርግ አውርተናል። ዛሬ ደግሞ ፍሎ ሬቱ ምን ይመስላል፣ ታይም እንዴት እናገኘዋለን፣ ቮሊዩም እንዴት ኳልኩሌት እናደርጋለን የሚሉ ነጥቦችን እናወራለን። የመጀመሪያው ፍሎ ሬት ነው ወይ ደግሞ ድሮፕ ፐር ሚኒት የምንለው ማለት ነው። ታካሚው ያን ፈሳሽ ኳልኩሌት አድርገን ያገኘውን የፈሳሽ መጠን ለመውሰድ በምን ያህል ሬት መውሰድ አለበት የሚለው ነው ኳልኩሌት የምናደርገው። ዘ ስፒድ አት ዊች አይቪ ሶሉሽን ኢዝ ዴሊቨርድ ይላል። ፍሎ ሬት እኩል ይሆናል ቶታል ቮሊዩም ማለት ኳልኩሌት አድርገን በኪሎግራሙ ያገኘ ነው ወይ አጠቃላይ የሚያስፈልገው የፈሳሽ መጠን ሲባዛ ድሮፕ ፋክተር ሲካፈል ለሚያስፈልገው የሰዓት መጠን ግን ወደ ደቂቃ ተቀይሮ ማለት ነው። ሰዓቱን ወደ ደቂቃ እንቀይረዋለን። ድሮፕ ፋክተሩን ዲፎልት ቁጥር ስለሆነ ክሪስታሎይድ ከሆነ ከ17 እስከ 20 ነው። ዩዥዋሊ ግን 20 ነው የምንጠቀመው። ኮሎይድ ፍሉድ ከሆነ የሚወስዱት ደግሞ 15 እንጠቀማለን። ይሄ ድሮፕ ፋክተር ጊቨን ስለሆነ መያዝ ነው። ሁለተኛው ታይሙን እንዴት እናገኘዋለን ነው። ያን ቶታል ፍሉድ ቶታል ቮሊዩምን ወስዶ ለመጨረስ ምን ያህል ጊዜ ይፈጅበታል የሚለው ለማግኘት የምንጠቀምበት ቀመር ነው። ኢንፊውዥን ታይም ወይ ደግሞ ታይም እንለዋለን ባጭሩ። ሃው ሎንግ ዊል ዘ ሪኳየርድ ቮሊዩም ላስት። ኢንፊውዥን ታይም እኩል ይሆናል ቶታል ቮሊዩም ቱ ኢንፊውዝ ሲካፈል ሬት ነው የሚለው። ለታካሚው የሚሰጠው ፈሳሽ መጠን ሲካፈል ለሬቱ እናደርገዋለን። ሬቱን ሚሊሜትር ፐር ሀወር ከላይ ኳልኩሌት አድርገን ማገኘ ነው ማለት ነው። እሱን እንጠቀማላችሁ። ሶስተኛው ቮሊዩም ነው፣ ምን ያህል ኤምኤል ያስፈልገዋል ነው። how many ml of IV solution would be required to run an IV for a given time at a specific flow rate። ቮሊዩም እኩል ይሆናል ሬት ሲባዛ በታይም አድርገን ማግኘት እንችላለን ማለት ነው። ምሳሌ እንስራለት። እንግዲህ ታካሚያችን 1000 ml ኖርማል ሳል ላይ ቢያስፈልገው የታዘዘው ደግሞ ለ12 ሰዓት ቢሆን ድሮፕ ፋክተሩ ኖርማል ሳል ላይ ክሪስታሎይድ ስለሆነ 20 ይሆናል ማለት ነው። ፍሎ ሬቱን ስንት መሆን አለበት ወይ ደግሞ ፐር ሚኒት ምን ያህል ጠብታ መውሰድ አለበት ታካሚ የሚለውን ኳልኩሌት ለማድረግ ቶታል ቮሊዩም ሲባዛ ድሮፕ ፋክተር ሲካፈል ታይም ኢን ሚኒት ነው ያልነው። ቶታል ቮሊዩም 1000 ml ተሰጥቶናል። ድሮፕ ፋክተር 20 ተሰጥቶናል። ባይሰጥም ኖርማል ሳል ላይ ለክሪስታሎይድ ዲፎልት 20 ወሰዱ ስላልን እሱን መጠቀም ነው። ሲካፈል ለቶታል ሰዓቱ ወደ ደቂቃ ተቀይሮ ነው ያልነው። 12 ሰዓት ስለሆነ 12 ሲባዛ በ60 720 ሚኒት ይመጣል። 1000 ሲባዛ በ20 ሲካፈል ለ720 ስታደርጉት 28 ጂቲቲ ወይ ደግሞ ድሮፕ ይመጣል ማለት ነው። ይሄ ፐር ሚኒት ያስፈልገዋል። ለሁለተኛው ቀመር እኔ ምሳሌ 1000 ml ዲ5 ታዞለታል። ፐር ሚኒት 110 ml ፐር ሃወር 110 ml ዩሰር ተብለናል። ይሄን ኢንፊውዥን ታይም እንዴት ኳልኩሌት እናደርገዋለን ነው ጥያቄው። ኢንፊውዥን ታይም እኩል ይሆናል ቶታል ቮሊዩም ቱ ኢንፊውዝ ሲካፈል ሚሊሜትር ፐር ሃወር ቢንግ ኢንፊውዝድ ስላልና 1000 ml ሲካፈል ለ110 አድርገን ቀጥታ የምናገኘው ፈሳሹን ለመውሰድ የሚፈጅበት ሰዓት ምን ያህል ይሆናል ማለት ነው። ኢንፊውዥን ታይም 1000 ml በ9 ሰዓት ውስጥ መጨረስ ይኖርበታል ወይ ደግሞ እንዲያልቅ አድርገን እንሰጠዋለን ነው ለታካሚ። ሶስተኛው ሚሊሜትር ፐር ሃወር እንዴት ታገኙታላችሁ ነው። ፊዚሻኑ 3000 ml ዲ5 በ24 ሰዓት እንዲሰጠው አዟል። ይሄን ፐር ሚኒት ፐር ሃወር ምን ያህል ሚሊ ሊትር መውሰድ አለበት ነው ጥያቄው። ሚሊ ሊትር ፐር ሃወር እኩል ይሆናል ቶታል ቮሊዩም ሚሊ ሊትር ሲካፈል ነምበር ኦፍ ሃወር ነው የሚለው። የታዘዘልን ከላይ 3000 ml ታዞለታል ለታካሚ ዲ5 ሲካፈል ለ24 ሰዓት አድርገን በሰዓት ውስጥ 125 ml ፐር ሃወር መውሰድ ይኖርበታል ታካሚ ይሄን 3000 ml በ24 ሰዓት ውስጥ ለመጨረስ ማለት ነው። በዚህ መሰረት ፍሉድ ቴራፒውን ታይሙን ፍሎ ሬቱን እና ሚሊሜትር ፐር ሃወሩን ሚሊሊትር ፐር ሃወሩን ኳልኩሌት ማድረግ ትችላላችሁ ማለት ነው። አመሰግናለሁ። አሁንም ቴሌግራም፣ ፌስቡክ እና ዩቲዩብ ላይ @bw አካዳሚ 2721 ብላችሁ ትፈልጉ ታገኙኛላችሁ። መልካም ቀን።